ገና በ10 ዓመቷ ያረገዘችው ህፃን ልጅ እቺ ልጅ ስሟ ላራ ይባላል። ላራ የምትኖረው ከእናትና ከአባቷ ጋር ነው። የሚኖሩት ደግሞ ከከተማ ወጣ ብሎ ወደሚገኝ አንድ ገጠራማ ቦታ ላይ ነው። አንድ ቀን የላራ እናትና አባት ልጃቸው ላይ የሆነ ነገር ያስተውላሉ። የላራ ሆድ በጣም እያበጠ ነበረ። እናትና አባትም ግን የበላችው ነገር አልተስማማትም ብለው በማሰብ ነገሩን ችላ ብለው ያልፉታል። ነገር ግን ሆዷ ከቀን ወደ ቀን ይበልጥ እያደገ ይመጣል። በጣም የተጨነቁት እናትና አባትም ለጎረቤቶቻቸው ስለ ጉዳዩ ያማክራሉ። ጎረቤቶችም ግን እንዲህ ሊሆን ይችላል ብለው ከመገመትና የባህል ሕክምና ጋር ከመውሰድ የዘለለ ምንም የጠቀሟቸው ጥቅም አልነበረም። በጣም የተጨነቁት እናትና አባት እዛ ገጠራማ ቦታ ላይ አንድና ብቸኛ ወደ ሆነችው ዶክተር ጋር ልጃቸውን ይዘዋት ይሄዳሉ። ዶክተሯም ልጅቷን ታያታለች፣ ናሙናዎችን ተወስድና ውጤቱን ለማሳወቅ ሌላ ቀጠሮ ትሰጣቸዋለች። በቀጠሮ ቀን ግን የሰሙት ነገር ሁሉንም ያስደነገጠ ነበር። የላብራቶሪ ውጤት እንደሚያሳየው ከሆነ ላራ ታማ ሳይሆን ሆዷ ውስጥ ጽንስ እንዳለ ዶክተሯ ለእናትና ለአባቷ ትናገራለች። እናትና አባትም ይሄ ነገር እጅግ በጣም ያስደነገጣቸው፣ ማመንም ስላልፈለጉ ለተሻለ ሕክምና ከሚኖሩበት አካባቢ በጣም ርቆ ወደሚገኝ አካባቢ ልጃቸውን ይዘዋት ለሕክምና ይሄዳሉ። እናትና አባትም እጅግ በጣም ተጨናንቀዋል። ልጃቸው ባልጠበቁት ሁኔታ እንደዚህ ሆናባቸዋለች። የህይወታቸው መንገድ ሙሉ ለሙሉ ሊቀየር ይችላል። የዚህን ቪዲዮ ፓርት 2 የምትፈልጉ ከሆነ ኮመንት ላይ ጻፉልኝ፣ ፓርት 2 ሰራላችኋለሁ።